መልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ሰበር መረጃዎች አሉ። በኢትዮጵያ ድንበር በተፈጸመ የድሮን ጥቃት የውጭ ኩባንያ ሰራተኞች ተገደሉ። በኢትዮጵያና ሱዳን ድንበር በምትገኘው ኩርሙክ አካባቢ በተፈጸመ የድሮን ጥቃት በአካባቢው የሚንቀሳቀሰው የካናዳው አላይድ የወርቅ ማውጫ ሰራተኞች ሕይወት ማለፉ ተዘግበዋል። በኢትዮጵያ ድንበር አካባቢ እየተካሄደ ባለው የትጥቅ ግጭት ምክንያት የኩባንያው ሰራተኞች በከፍተኛ የደህንነት አደጋ ስጋት ውስጥ መውደቃቸውንም አስታውቀዋል። የድሮን ጥቃቱ የተፈጸመው ከኢትዮጵያ ኩርሙክ የፍተሻ ኬላ ወይም ጉምሩክ ወጣ ብሎ በሚገኘው የኩባንያው የተከለለ አጥር ግቢ ውስጥ ነው። በዚህ ጥቃት ከተገደሉት የኩባንያው ሰራተኞች ባሻገር በግቢው ውስጥ አዲስ መንገድ በማውጣት ላይ የነበረ አንድ ዶዘርም ጋይተዋል። በድሮን ጥቃቱ ማሽኑ ሙሉ በሙሉ ሲወድም የዶዘር ኦፕሬተሩ ሕይወት ወዲያውኑ አልፏል። የሟቹ አስከሬን በትናንትናው ዕለት በአውሮፕላን ወደ አዲስ አበባ መላኩንም የኩባንያው ሰራተኞች ተናግረዋል። ለተፈጸመው ጥቃት እስካሁን ኃላፊነቱን የወሰደ አካል ባይኖርም የዛሬ 3 ሳምንት አካባቢ የኢትዮጵያን ድሮን መጥቶ መጣሉን ያስታወቀው የሱዳኑ አልቡርሃን ጦር የአዲስ አበባው መንግስት ለሱዳን ተቃዋሚዎች መጠለያ በመስጠት የሚያደርገውን የጦር ድጋፍ እስካላቆመ ድረስ በአካባቢው የተጠናከረ ዘመቻ እንደሚቀጥል መዛቱ አይዘነጋም። ከቀናት በፊት ሙሉ በሙሉ የኩርሙክ ከተማ መቆጣጠሩን ያስታወቀው የሱዳን ጦር ወደ ሌሎች የኢትዮጵያ ግዛቶች ይዞታዎችን እያሰፋ እንደሚገኝም ይታወቃል። በካናዳው ኩባንያ ሰራተኞች ላይ ያዣበበው ስጋት ግን የድሮን ጥቃቱ ብቻ እንዳልሆነ ነው የተነገረው። ትናንት ከቀኑ 6 ሰዓት አካባቢ ለስራ ባልደረቦቻቸው ምሳ ይዘው ሲጓዙ የነበሩ 2 ሰራተኞችም በተከፈተባቸው ተኩስ ተመተው ሕይወታቸው ማለፉ ተዘግበዋል። የአካባቢው ነዋሪዎች እንደሚሉት በኢትዮጵያና ሱዳን ድንበር ላይ ከባድ ውጊያ እየተካሄደ መሆኑ ሁኔታውን እጅግ ውስብስብ አድርጎታል። የአሜሪካው አምባሳደር ደብረጽዮንን ሳያገኙ ከመቀሌ ተመለሱ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዛሬው የመቀሌ ጉዟቸው ለውይይት ቀጥሯቸው የነበሩትን አመራሮች ሳያገኙ መመለሳቸውን ሆርን ፍሪኩዌንሲ የዲፕሎማቲክ ምንጮችን ጠቅሶ ዘግበዋል። አምባሳደሩ በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ለማርገብ ከወትሮው በተለየ ሁኔታ 7 አባላት ያሉትን ልዑካቸውን አስከትለው ነበር ወደ መቀሌ የተጓዙት። ማሲንጋ አስቀድመው 2 የፕሮቶኮልና የደህንነት ባለሙያዎችን ልከው ወደ መቀሌ ያቀኑት በዋናነት የህወሓቱን ሊቀመንበር ደብረጽዮን ገብረ ሚካኤልንና ሌተናል ጀነራል ታደሰ ወረደን ለማነጋገር ነበር ተብሏል። አምባሳደሩ ከ2 ሳምንት በፊት ወደዛው አቅደውት የነበረው ጉዞ ከተሰረዘ በኋላ እንደገና እቅድ ተይዞ በግል ቻርተር አውሮፕላን ልዑካቸውን ይዘው መቀሌ ቢገኙም የፈለጓቸውን አመራሮች አላገኙም። ማሲንጋ የተወያዩት ከህወሓቱ ምክትል ሊቀመንበር ከአማኑኤል አሰፋና ከአምባሳደር አዲስ ዓለም ቤድሌማ ጋር ነው። ማሲንጋ መቀሌ ከደረሱ በኋላ የተቀበሏቸውና ለውይይት የተቀመጡትም እነዚህ 2 አመራሮች ብቻ ናቸው። አምባሳደር ማሲንጋ የህወሓቱን ሊቀመንበር ደብረጽዮንን ለማነጋገር እንደሚፈልጉ ቢገልጹም ደብረጽዮን መቀሌ ውስጥ የሉም የሚል ምላሽ ተሰጥቷቸው ሳያገኟቸው ተመልሰዋል። አምባሳደሩ ከደብረጽዮን ባሻገርም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ሌተናል ጀነራል ታደሰ ወረደን ማግኘት ፈልገው ነበር። አስቀድሞ እንደሚገናኙ ከጀነራሉ ጋር በስልክ ማውራታቸውን የጠቆሙት ምንጮች መቀሌ ከደረሱ በኋላ ግን ጀነራል ታደሰንም ማግኘት አልቻሉም ብለዋል። ከስልጣን ከወረዱ በኋላ ከአደባባይ እይታ የጠፉት ጀነራል ታደሰ ወረደ አምባሳደሩን ያላገኙበት ምክንያት አልተገለጸም። የብልጽግና ደጋፊዎች ግን ጀነራሉ ከአምባሳደር ማሲንጋ ጋር ያልተገናኙት የህወሓት የጸጥታ አመራሮች የደህንነት ስጋት አለባቸው በሚል ስለከለከሉ ነው በማለት እየጻፉ ይገኛሉ። አምባሳደሩ ምንም እንኳ የፈለጓቸውን ደብረጽዮንንና ጀነራል ታደሰን ባያገኙም ህወሓት ወደ ፕሪቶሪያው ስምምነት እንዲመለስ ማስጠንቀቂያ ሰጥተው ተመልሰዋል ነው የተባለው። እንግዲህ ተመልካቾቻችን አድማጮቻችን አብይ አህመድ የምክክር ኮሚሽን እያለ የሚቀድደው የሀገሪቱ ውጥረት በየአቅጣጫው እየከፋና እያየለ በመጣበት ሰዓት ነው። በጠዋቱ የኤምኤስ ዘገባችን እንደነገርናችሁ እስካሁን ድረስ ደብረጽዮንን አላገኙም ብለናችሁ ነበር። ኤርፖርት ጭምር የተቀበሏቸውን እየተመለከታችሁ ነው። ከአሁን በፊትም 2 ጊዜ ተሰርዘውባቸው ነበር። አብይ ነው የላካቸው አምባሳደሩን የፕሪቶሪያው ስምምነት እንዲመለስ የሚል ነው። እንግዲህ ደብረጽዮን አላገኙም መባሉ በዲፕሎማሲ ቋንቋ መልእክቱ ግልጽ ነው ማለት ነው። ያለው ውጥረትና ያለው ግጭት እየሰፋ መምጣቱን የሚያሳይ ነው። ምክንያቱም አምባሳደር ማሲንጋ ከፌዴራል መንግስቱ ጎን ወግነዋል የሚል ከአሁን በፊት ከህወሓት በኩል የተሰጠ መግለጫ አለ። የፌዴራል መንግስቱ ተላላኪ ሆነዋል የሚል። ስለዚህ መቀሌ 2 ጊዜ ተሰረዘባቸው ወደ 3ኛ ጊዜ ቢሄዱም ዛሬ ደብረጽዮንም ታደሰ ወረደንም ሳያገኙ እንዲመለሱ ነው የተደረጉት። ሁለተኛ ወደዚያም ዞረው የሚጸልዩ አይመስልም። ጠቅላይ ሚኒስትሩ ዛሬ ተጀምሯል በተባለው በምክክር ኮሚሽኑ ስብሰባ ላይ የተናገሩት ነገር ነው። ተመልካቾቻችን አድማጮቻችን ጠቅላይ ሚኒስትሩ ይህንን በሚናገሩበት ሰዓት ላይ የኢትዮጵያ መሪ መስለው ነው የሚናገሩት። አንዲት ስጋ ከኢትዮጵያ ሰማይ ላይ አንዲት ስጋ መንካት አይችሉም ይላሉ።
በእውቀቱ ይመስለኛል ወይም ሌላ ስሙን የዘነጋሁት ገጣሚ ሀገርን ለፈሪ አይሰጡም አደራ ዳር አድርጎት ያድራል የመሃሉን ስፍራ ይላል። ዛሬ እኮ የኢትዮጵያ መሃል እኮ የሚባል ዳር እኮ ሆኗል። ሁሉም የጦርነት አውድ ሆኗል እኮ መሃል አካባቢ ያለ ሁሉ ጦርነት እየተካሄደበት ነው። የቀረችው አዲስ አበባ ላይ ሄደች። ጠቅላይ ሚኒስትሩ እየፎከሩ ያሉት በአዲስ አበባ ተከበው ነው። ግን የተናገሩት ስለማለት ስለ ኢትዮጵያ ነው። ከኢትዮጵያ ሰማይ ላይ አንዲት ስጋ ሲሉ ልክ ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሉዓላዊነቷን አስከብረው እየመሩ ያሉ መሪ ነው የሚመስሉት አይደለ? ኢትዮጵያ ውስጥ እንኳን ዳርና ዳሩ አይደለም መካከሉ ላይ ሰው መንቀሳቀስ እኮ አልቻለም። ሰው እንዴት ዝም ብሎ በባዶ ይፎክራል? በአየር ላይ እኮ ምስማር መምታት አይቻልም። አንዲት ሰማይ ኢትዮጵያ አትፈርስም ምናምን በቃ መገለጫቸው ሆነ መፎከር ብቻ ማለት ነው እንጂ ኢትዮጵያማ ያው ቅድም ያነሳ ነው ዜና እንኳ እርሳቸው የላኳቸው ማሲንጋ እነ ደብረ ጽዮን እንኳ አግኝተው አልተመለሱም። ክልሎች ራሱ ከዚህ አገዛዝ አብረን አይደለንም ብለው ብቻቸውን እየሆኑ ያሉበት ሁኔታ ላይ ያሉት። ጠቅላይ ሚኒስትሩ ግን አንዲት ስጋ እያሉ ይፎክራሉ ከኢትዮጵያ ሰማይ ላይ ይላሉ። ይሄ ብቻ አይደለም። ይሄን ከመናገራቸው ቀደም ብለው በሬውን ስንገዛ ያልነበሩ አሞራዎች ለቅርጫ አርደን ቅርጫ ስንከፋፈል አንዣበቡብን ሲሉ ሰምቻቸው። ስለማን ነው የሚያወሩት እስከምል ነው የቀረበኝ። በሬው ሲገዛ ያልነበሩት በኢህአዴግ ጊዜ ህዝብ ሲጨፈጭፉ የነበሩት በዚህ የነጻነት ትግል ውስጥ ያልነበሩት ሁሉ አሁንም መጥተው እያንዣበቡ ነው እየተመለከተ ነው። ዛሬ እየገዙ ያሉት ትናንትና የነበሩት ናቸው። ኢትዮጵያ ለነጻነታቸው ለፍትህ ተዋድቀው እንደተናገርኩት ብዙዎቻችን እነ ታዬ ደንደዓ እና አንዱዓለም አራጌ በርካታ ታጋዮች ኢሳት ሁሉም በርካታ የአማራ የኦሮሞ ወጣቶች እነሱ ናቸው በሬውን የገዙት በነጻነት ትግላቸው። እነሱ ዛሬ እስር ቤት ተወርረዋል በርካታዎቹ። በሬውን የገዙት በርካታዎቹ። ቅርጫው ሲጣል ግን አሞራዎቹ አንዣበባችሁ፣ ስልጣኑን ተከፋፈላችሁት፣ ቅርጫውን ተከፋፈላችሁት። እውነታው ይሄ ነው። ይሄና ለማን ነው የተረቱት የት ነገር እስከምል ነበር። በሬው ሲገዛ በስንት ላብና ደም ስንቶች ተጋፍጠው ታግለው ነፃ ወጡ። አንዳንዶቹም በሴራ ገደላችኋቸው። ማን ቀረ ዛሬ? አሞራዎቹ ቀራችሁ ቅርጫውን ለመከፋፈል። እና ያም አባባል አይሄድም ለእናንተ። ዛሬ እናንተን የከበቧችሁ እነማን እንደሆነ አይተናቸዋል። ስልጣን እየተቀራመቱ ያሉትን አሞራዎች አውቀናቸዋል። ዙሪያዎችን ከበው ብልጽግና ሻመት ንገስ እያሉ። ስለዚህ አሞራዎችም ያሉት እናንተ ጋር ነው ለማለት ነውና የሆነ ሆኖ ፉከራው የትም አያደርስም፣ የትም አያዋጣም። ምክክር ኮሚሽንም የተባለው ነገር የትም እንደማይደርስም ይኸው ምልክቶች እየታዩ ነው። የግንባር ዜናዎችን ደግሞ ነገና ከነገ ወዲያ በስፋት ይሰሟቸዋል። ወደ ቀጠለውና መቋጫ ወዳጣው ትራጀዲ እናልፋለን። በምስራቅ አርሲ ዞን አሰኮ ወረዳ 3 ኦርቶዶክሳውያን እንደገና መገደላቸው ተገለጸ። ሐምሌ 8 ቀን 2018 ዓ.ም በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ባህሩ አሊ በተባለ ቦታ 2 ኦርቶዶክሳውያን መገደላቸውን የአካባቢው ነዋሪዎች ለማህበረ ቅዱሳን ቴሌቪዥን ገልጸዋል። በዕለቱ ከምሽቱ 5 ሰዓት እስከ 6 ሰዓት በተከፈተባቸው የተኩስ እርምታ ምክንያት የአካባቢው ነዋሪዎች ሕይወታቸውን ለማዳን ከቦታቸው የሸሹ ሲሆን 43 ዓመት የሆናቸው ወይዘሮ አልማዝ የሻነህና የ37 ዓመት ወንድ ልጃቸው በግፍ ተገድለው በአሰኮ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መቀበራቸው ተገልጿል። ሐምሌ 5 ቀን ደግሞ ዳኛም የለው በሚባል አካባቢ የ90 ዓመት አዛውንት በግፍ መገደላቸውን የገለጹት ምንጮች አካባቢው አሁንም ስጋት ውስጥ እንደሚገኝና ነዋሪዎችም ቦታውን ለቀው እየሸሹ መሆናቸውን አሳውቀዋል። ጉዳዩን አስመልክቶ ከአካባቢው አስተዳደርም ሆነ ከቅዱስ ሲኖዶስ እስካሁን የተሰጠ ምንም አይነት መግለጫ የለም። ኦርቶዶክሳውያን በተመሳሳይ ቦታ ያለማቋረጥ በግፍ መገደላቸው አሁንም ተባብሶ ቀጥሏል። በመጨረሻም በዛምቢያ ባህር ውስጥ ኢትዮጵያን ሰጥመው መሞታቸው ተዘገበ። በዛምቢያ ካዙንጉላ ወረዳ በሽምስኩቴ ግዛት ስር በሚገኘው ሞዋንጋ መንደር አቅራቢያ ኢትዮጵያውያን በህገወጥ መንገድ የዛምቤዚን ወንዝ አቋርጠው ወደ ቦትስዋና ለመግባት ሲጠቀሙባት የነበረች ታንኳ በመገልበጧ የ10 ሕይወት ሳያልፍ እንዳልቀረ ተዘገበ። የዛምቢያ ፖሊስ አገልግሎትና ኢሚግሬሽን መምሪያ በጋራ ባወጡት መግለጫ አደጋው የተከሰተው ሰኞ ምሽት 15 የሚሆኑ የኢትዮጵያ ዜጎች ወንዙን ለመሻገር በሞከሩበት ወቅት ነው።
ሁለት ኢትዮጵያን ከወንዝ ወጥተው እርዳታ በጠየቁበት ወቅት የአካባቢው ነዋሪዎች ለኢሚግሬሽን መኮንኖች ጥቆማ መስጠታቸውን ባለሥልጣናት ገልጸዋል። ከእነዚህ ሁለት ግለሰቦችም አንደኛው ምንም አይነት የጉዞ ሰነድ ሳይኖረው የተገኘው የ33 ዓመቱ መንግስቴ ጌታቸው አረጋ ሲሆን ሁለተኛው ደግሞ ፓስፖርት የነበረው ቢሆንም ወደ ዛምቢያ ሲገባ ለኢሚግሬሽን ባለሥልጣናት ያላሳወቀው የ35 ዓመቱ አኔቦ ማዳሞ ደመቀ መሆናቸው ተለይተዋል። ከሞት የተረፉት ኢትዮጵያውያን በሰጡት ቃል መሰረት 5 ሰዎች ዋና በመቻላቸው ራሳቸውን ማዳን የቻሉ ሲሆን የተቀሩት 10 ሰዎች ግን ሰጥመዋል። ሆኖም ተርፈዋል ከተባሉት 5ቱ ኢትዮጵያውያን መካከል 3ቱ የት እንዳሉ እስካሁን ድረስ የታወቀ ነገር የለም። ይህን ተከትሎም የዛምቢያ ፖሊስና የኢሚግሬሽን መኮንኖች ከሀገሪቱ የባህር ኃይል ከፖሊስ ባህር ክፍልና ከእሳት አደጋና ማዳን አገልግሎት ሰራተኞች ጋር በመተባበር የነፍስ አድንና የማፈላለግ ሥራ መጀመራቸው ነው እየተዘገበው። ክቡራን ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ።